ጉድ እንዳሰረኝ ደግሞ ሄሎ ሄሎ፣ ሰላም ሰላም፣ እንዴት ናችሁልኝ? እንኳን ደህና መጣችሁ እህቶቼ፣ ቢዝነስ ፔጅ ተከታታዮች እንኳን ደህና መጣችሁ። እንግዲህ ሪካርዱንም የምታዩት ወደ በኋላ ዛሬ ውይይታችንን እናደርጋለን እና ሁላችንም ለውጥ ፈላጊዎች ነን። ግን ወደዛ ለውጥ እንዳናመራ በህይወታችን ውስጥ ለውጥ የሚባለውን ነገር እንዳናመጣ የሚይዙን ብዙ ነገሮች አሉ እና ለውጥ ፈልገን ነው ቢዝነስ የጀመርነው እና ቢዝነስ ፓርትነሮቼ እንግዲህ ይሄን ነገር ከመጀመራችን በፊት ምን ነበረ እንዳንጀምር የያዘን ነገር? ሁሉም መቼም በአንዴ አይቶ የወሰነ የለም እና የሆነ ነገር ሲመጣ ወደ ህይወታችን ለእኔ ምን አለው፣ ምን ያስፈልገኛል፣ እንዴት ነው ማስኬደው የሚለውን ነገር አይተን ነውና ሁሉን ነገር የምንጀምረው። ይሄን ነገር ከመጀመራችን በፊት ወደዚህ ቢዝነስ ከመምጣታችን በፊት ምን ነበረ የኛ እንቅፋት ወይም የያዘን ነገር? ፍርሃት ነው፣ ጊዜ ማጣት ነው የሚሉትን ከልምዳችን ተነስተን የምናካፍልበት ቆይታ ነው የሚሆነው። እኔና ጓደኞቼ የምንሰራው አትራክሽን ማርኬት ኦንላይን ቢዝነስ ነው እና ሰዎችን የምናገኘው ሁላችንም በቢዝነስ ፔጆቻችን አማካኝነት በሶሻል ሚዲያ ፕላትፎርሞች አማካኝነት ነው ከሰዎች ጋር የምንገናኘው። ስራችን እዚሁ ላይ ስለሆነ ማለት ነው እና ደግሞ ከጃንዋሪ ጀምሮ ከሰኞ እስከ ዓርብ የሚቆይ እንደዚህ አይነት የመወያያ መድረኮችን ፈጥረን ለሰዎች ግንዛቤ ይሰጣሉ፣ እውቀት ያስጨብጣሉ የምንላቸውን ከራሳችን ተነስተን የምናካፍልበት ቆይታ ነው እና እንደምትማሩበት ተስፋ አደርጋለሁኝ። እንኳን ደህና መጣችሁ ስዋድዬ እና ሄሉ። ለእናንተ እንግዲህ ይህን ቢዝነስ ከመጀመራችሁ በፊት ምን ነበረ የያዛችሁ ወይም ደግሞ ምን ነበር ቻሌንጅ ያደረጋችሁ? ወደዚህ ቢዝነስስ እንዴት ለምን መጣችሁ የሚለውን ነገር እንድታካፍሉልኝ እፈልጋለሁ። ለተከታታዮቼ ለሚከታተሉ ሰዎች ራሳችሁን በማስተዋወቅ ጀምሩልኝ። ስዋድዬ እንኳን ደህና መጣሽ። ቴንክ ሶ ማች። እሺ አመሰግናለሁ። አያውቁኝም ብለሽ ነው እንዴ? አንቺ ደግሞ ሰዓድ እባላለሁ። ያው ምናልባት ዛሬ በአጋጣሚ ለሚያዩን ሰዎች በሚል እሺ ስሜ እንግዲህ ሰዓድ እባላለሁ። የምኖረው ደግሞ ተነሲ ዩኤስኤ ውስጥ ነው። ፕሮፌሽናሊ ፋርማሲስት ነኝ፣ እንዲሁም ሳይበር ሴኪሪቲ አናሊስት ነኝ። እዚህ ቢዝነስ ደግሞ ሜንቶር አደርጋለሁ ማለት ነው። ይህንን ቢዝነስ ስጀስ አልጀምር በፊት ምንድን ነው እንዳልጀምር የያዘኝ ወይ ደግሞ ወደፊት እንዳልጓዝ ያደረገኝ ነገር፣ በእርግጥ ብዙ ሰው የሚያስበው ነገር ፍርሃት ነው። ብዙዎቻችን ላይ ያለ ነገር ነው። ፍርሃቱ ምንድን ነው? ሰው በሚያወራው ነገር ሊሆን ይችላል። ይሄ ነገር ትክክል አይደለም። ብዙ የኦንላይን ቢዝነሶች እንደዛ ስላሉ ኖርማል ነው መፍራታችን። ግን ፈርተን ብቻ መቀመጥ የለብንም። አንድ ስቴፕ ሄደን ቼክ ማድረግ አለብን። ምንድን ነው ይሄ የሚባለው ነው አይነት ነው ወይ ምንድን ነው ብሎ ወደ ውስጥ መግባት ያስፈልጋል። ፍርሃቱ ያለ ነው፣ ግን ፍርሃቱን ዝም ብዬ አላዳመጥኩትም። አላማ ስለነበረኝ አላማዬ ምንድን ነው? ወዴት ነው መሄድ የምፈልገው? ለምንድን ነው ኦንላይን ቢዝነስን መምረጥ የፈለግኩበት ምክንያት? እነዚህ ነገሮችን ማሰብ ነበረብኝ። ይህንን ቢዝነስ ከመቀላቀሌ በፊት እሰራ ነበረ እና ስኬጁሉ በጣም የማይመች ስራ ነበረ። በእውነት ሰራ የነበረው የተወሰነ ጊዜ ነበር። ቤት በጊዜ አንዳንዴ አልመጣም፣ ከመጣሁኝ ደግሞ ደክሞኝ ስለምመጣ ምንም ለልጆችም ጊዜ አልነበረኝም። ማስረዳቱን ትላላችሁ፣ ማገዙን ትላላችሁ፣ ፊልድ ትሪፖችን ድሮ እንደ እናትነት ሁሉ ቦታ ላይ የምገኘው የነበረው ያው ልክ እነሱ ትምህርት ቤት ሲጀምሩ ነው እና ስራ የጀመርኩት። ያንን ነገር ማግኘት አልቻልኩም። ፕሮግራም ሲሆን፣ ሚቲንግ እናት ሲሆን በጣም ይሰማኝ ነበር እና በዚህ መሀል ነው በቃ የሆነ ኦንላይን ቢዝነስ የትም ሆኜ መስራት የምችል ለልጆችም ጊዜ እየሰጠሁኝ መስራት የምችለውን ቢዝነስ መፈለግ የጀመርኩት እና ከጓደኞቼ ጋር ሳወራ ነው የእህቴን እስከ ዳርሊንግ የላከችልኝ። በቲክቶክ ነው እኔ የመጣሁት። ቲክቶክ ፕላትፎርም አልነበረኝም። የቲክቶክ ወይ ደግሞ የሶሻል ሚዲያ ወይ ደግሞ ኢንስታግራም ሰው አልነበርኩም።
ልክ ላይፎን ሊንክ ሲላክልኝ ቲክቶክ ስላልነበረኝ ዳውንሎድ ማድረግ ነበረብኝ። ዳውንሎድ አርግቼ ነው ጆይን አርግቼ ማዳመጥ የጀመርኩት። አላማ ስለነበረኝ አላማዬ ምንድነው? ጊዜ እንዳገኝ ከልጆቼ ጋር በሚፈልጉበት ታይም አቫይላብል እንድሆን የሆነ ነገር ይዤ የራስ የሆነ ደግሞ ኢንከም እንዲኖረኝ ነበረ እና ያንን ይዤ ስለመጣሁኝ በቃ ማወቅ ያለብኝ ኢንፎርሜሽን ስቴፖችን ተከተይ ተባልኩኝ። ስቴፖችን ተከተልኩኝ። ቀላልና ሲምፕል ክሊር የሆነ ስቴፕ ነው ያለው። ነፃውን ተመለከትኩኝ። ከዛ ወደ ውስጥ ገባሁኝ። ሞር ስለ ቢዝነሱ ዲሳይድ ከማድረጋችሁ በፊት ማወቅ ያለባችሁ ነገሮች አሉ። $149 ይከፈላል። ሪፈንደብል ነው። 30 ቀን ሙሉ ይሰጣችኋል። ሪስክ ፍሪ ነው እየተባለ እንግዲህ የማልሞክርበት እና ማላይበት ምክንያት የለም ብዬ እስከ ውስጥ ድረስ ገባሁኝ። ሌላው ነገር ደግሞ ያስፈራኝ የነበረው ነገር ምንድን ነው እና ወደፊት እንዳለ ጓዝ ትንሽ ያዛረገኝ ብዬ የማስበው ያው የሶሻል ሚዲያ ሰው ስላልነበርኩኝ ሶሻል ሚዲያን ተጠቅመን ስለምንሰራ ያኔ ራሴን መግለጡን ራሴን ማለት ፖስት ኮንተንት መስራቱን ትንሽ ቻሌንጅ ያደርገኛል ብዬ አስቤ ነበረ። ነገር ግን ያው ገና ከመጀመሪያ በደንብ ትሬን ስላደረገችኝ እስከዳር ፖስት ሳደርግ ስለነበረ ገና ሳልጀምር በፊት ልክ ስጀምር ምንም ብዙም አልከበደኝም። አንዳንድ ሰው እንደዛ ብሎ ያስባል። የሶሻል ሚዲያ ሰው አይደለሁም፣ ካሜራ ላይ አልወጣም፣ ፖስት ማድረግ አልችልም። ኦሬዲ እኮ ፖስት እያደረጋችሁ ነው፣ ሼር እያደረጋችሁ ነው። ፎቶ አላስገባም ትላላችሁ። የሆነ በዓል ሲኖር ሆሊዴይ ሲሆን ቤተሰብ ልጆቻችሁን ሁላችሁም ተንጋግታችሁ ሶሻል ሚዲያ ላይ ነው ያላችሁት። ኦሬዲ እዛ ነው ያላችሁት እና እንደኔ ደግሞ ኢቨን ከዜሮ የምትጀምሩ ከሆናችሁ በስቴፕ ባይ ስቴፕ መማራችሁ አይቀርም፣ ማየታችሁ አይቀርም። መልካም ነገር ነው። ኦፖርቹኒቲን ነው ለሰው የምናካፍለው እና የሆነ ሰው መጥፎ ነገር ይዞ ራሱ ስንት ሺህ ያንጋጋል እና ምንድን ነው የሚያስፈራኝ ብዬ ነው እኔ ፐርሰናሊ ሶሻል ሚዲያ ላይ ይህንን ቻሌንጅ ልወጣው የቻልኩት እና ሌላው ነገር እንግዲህ የሆነ ነገር ሲጀመር አዲስ ነገር ሲሆን ግራ መጋባት አለ። ግን እዛው ተጋብታችሁ አትቀሩ። ቀን የሚያስገባችሁ አሉ፣ ሜንቶርና ኮቾች አሉ፣ ጋይድ የሚያደርጋችሁ ሜንቶሮች አሉ እና ይሄን ነገር አለ። ሁሉም ሰው ጋር ሊኖር ይችላል። እኔ ግን ይሄ ነበረ ያዝ ያደርገኝ የነበረ ፍርሃቴንም አስወገድኩ። የካሜራ ቻሌንጆችንም እንትን ብዬ ሶልቭ አድርጌችዋለሁ። ሌሎችም እንደዚህ የተፈታ ነገር አለ። ይሄ ነው ብዬ ነው ዛሬ ላይ ያለሁት ሁኔታ የቀየረኝ እነዛን ቻሌንጆችን ተራምጄ ስላለፍኩትና ዛሬ ላይ ደግሞ በብዙ ራሴን ስለቀየርኩ ነው። ከሁሉም በፊት ግን ስቴፕ አንድ ወስዶ ውስጥ ያለውን ነገር ካየ ነው ለኛ ከሆነና ካልሆነ ማረጋገጥም ይቻላል እላለሁ። አመሰግናለሁ። ሳዲያ በጣም አመሰግናለሁ። የብዙ ወላጆች ወይም ደግሞ የብዙ እናቶች ምክንያት ነው እንትን የሶሻል ሚዲያ እውቀቱ ልምዱ የለኝም ችሎታው የለኝም ይላሉ። ብዙ እናቶች ለልጆቻቸው ጊዜ መስጠት ይፈልጋሉ። ነገር ግን እንዴት የሚለው ነገር ምክንያቱም መስራት ስላለባቸው ከስራዬ ጋር እንዴት ነው ለልጆቼ ጊዜ የሚሰጠው የሚለውን ነገር እንግዲህ ስዋድ አሁን ያካፈለችን ነገር መልስ ምላሽ ይሰጣል ብዬ አስባለሁ። ስራችሁን እየሰራችሁ ለልጆቻችሁ ጊዜ መግዛት ጊዜ መስጠት ለምትፈልጉ ወላጆች ጥሩ አማራጭ ነው የሚለው መልእክታችን ይድረሳችሁ። የሶሻል ሚዲያ ምንም አይነት እውቀት ችሎታ ልምድ የለኝም ለምትሉም እንደዛው በየስቴፕ ባይ ስቴፕ በየእንትናችሁ ትሬኒንግ ወስዳችሁ መስራት የምትችሉት ለመሆኑ እንግዲህ ስዋድ ጥሩ ምሳሌ ናት። ምንም አይነት ልምዱም ችሎታውም ባልነበራት በዜሮ አካውንት ሁሉ ከፍታ ሶሻል ሚዲያ ፕላትፎርም አካውንት ሁሉ ከፍታ ነው የጀመረችው እና ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁኝ። ወደ ሄሉ መጣለሁ። ሄሉ ያንቺስ እንዴት ነበረ አመጣጥሽ? ከመምጣትሽ በፊት እንዳትመጪ የሚያደርጉሽ ፖይንቶች ምን ነበሩ? እሺ ሰሎሜ አመሰግናለሁ ኢንቫይት ስላደረግሽኝ እና ደግሞ በጣም ለአብዛኛው ሰው የሚጠቅም ቶፒክ ነው ብዬ አምናለሁ። ቢካዝ ማንም ሰው ቢሆን ሳይድ ሀስል ወይም ደግሞ
ኤኒዌር ሆኖ ሊሰራው የሚችለውን ስራ መስራት አይመርጥም ብዬ አላስብም። ግን የሚይዛቸው ነገሮች አሉት ሁሉም ሰው በያለበት ህይወት ማለት ነው። ሶ ምናልባት ሪሌት ሊያደርግ ይችላል። እኛ የምናነሳውን ጉዳይ ወይም የያዘንን ነገር ስናወራ ሪሌት ያደርጋል ብዬ አምናለሁ። እና ሄለን እባላለሁ፣ ቨርጂኒያ ስቴት ነው የምኖረው። ለቅድም ኢንትሮዲስ ያድርጉ ስላልሽ ማለት ነው። የያዘኝ የተወሰኑ ነገሮች ነበሩ። መጀመሪያ ጌቲንግ ዘ ራይት ኢንፎርሜሽን፣ ትክክለኛውን ኢንፎርሜሽን ያለማግኘት። ለምሳሌ የተለያየ ነገር እናይና ሶሻል ሚዲያ ላይ የትኛው ነው ሌጂትሜት፣ የትኛው ነው ትክክለኛው፣ ብጭበረበርስ ምናምን የሚለው ነገር ያንን ትክክለኛ ኢንፎርሜሽን ያለማግኘት ነበረ ለእኔ ኢሹ የነበረብኝ ማለት ነው። ለዛም ነው እንደመጣው ሰምቼ ይሄንን ኦንላይን ቢዝነስ ኢቱክ ሚ 2 ዓመት ሙሉ የፈጀብኝ ውሳኔ ለመወሰን ለዛ ነው። እና እሱ መጀመሪያ ኢንፎርሜሽን፣ ትክክለኛ ኢንፎርሜሽን አለማግኘቴ ነው። ሌላው ደግሞ በወቅቱ አክሽን አለመውሰድ። አንዳንዴ ዝም ብለን ለራሳችን ምክንያት እየሰጠን በወቅቱ አክሽን አንወስድም። እና አንዴ እኔ ማታ ላይ ነው እንደም በቃ ሁሌ አረጋለሁ ስል ማታ ላይ ነው አይ ቲንክ የስኪን እንትና ቪዲዮ አይቼ የዛ ታይም ነው በቃ አይ ሃድ ቱ ጎ በቃ ፔይ ማድረግ አለብኝ አሁን ነው ምናምን ብዬ እንትን ያልኩት የወሰንኩትና ዝም ብሎ አክሽን አለመውሰድ፣ እየሰሙ እያዩ ግን አክሽን አለመውሰድ የያዘኝ ነገር ነበር። በጣም ኢምፖርታንቱ ግን በጣም ብዙ ጊዜ ይዞኝ አሁን የራሴ ነገር እንዳይኖረኝ ያረገኝ ግን ለረጅም ጊዜ ህልሜንም ድሪሜንም የምፈልገውን ነገር አላረግም የነበረው ጊቪንግ ለሌላው ሰው ፕራዮሪቲ የመስጠት ሁሌ ለቤተሰብ፣ ለልጅ፣ ለትዳር፣ ሁሉንም አኮሞዴት ለማድረግ የኛን ሀሳብ ወይም ደግሞ እኛ ሰክሰስፉል ልንሆንበት የምንችለውን ነገር ሁሌ ወደኋላ ማድረግ ጥሩ ነው። ለሰው መኖር፣ ለልጆቻችን፣ ለቤተሰባችን እንኖራለን። ግን ደግሞ ባላንስ አለመፍጠሬን ኖቲስ አድርጌዋለሁ። ስፔሻሊ ሲጀምር ማለት ነው። ለካ እየኖርኩኝ ሁሉንም እየሰራሁኝ ልጆቼንም ለትዳሬም እያረኩኝ እየኖርኩኝ አት ዘ ሴም ታይም ለካ ለራሴን ቢውልድ ማድረግ እችላለሁ። ሁሌ ለሰው ብቻ ሳይሆን ለእኛም ሪሊ የምንፈልገው ከሆነ ማለት ነው መስራት የምንፈልግ ከሆነ ለእኛም ደግሞ ፕራዮሪቲ መስጠት አለብን፣ ባላንስ ለመፍጠር በህይወታችን። ምክንያቱም እኛ ሳቲስፋይድ ስንሆን፣ እኛ የምናስበውን ነገር ስናሳካ ቤተሰቦቻችን ደስተኛ ይሆናሉ፣ ሰላማዊ ህይወት እንኖራለን። ልጆቻችንም አሁን እናቶች ሆነን ሴት ልጆች ይኖሩናል፣ ሉካፕ ያደርጋሉ፣ እኛን በደንብ ነው ኮፒ የሚያደርጉት እና ለእነሱም እንዲያውም እንጠቅማለን። ሁሌ ወደኋላ መቅረት ሳይሆን ወደፊት መምጣት የተሻለ ነው። ሌላው እንደው ሰው ምን ይለኛል ነገር የለብኝም እውነት ለመናገር። አሁን አንዳንድ ሰው እንደዛ አይነት ስሜት ሊኖረው ይችላል። ሰው ምን ይለኛል ብሎ ወደኋላ የሚቀር ሰው ሊኖር ይችላል። ግን ሰው ያለውን ይላል። ከዛ በኋላ ግን ህይወትን የምንኖረው እኛ ነን። እንደዛ ብሎ ሊያስብ የሚችል ሰው ቢኖር ማለት ነው። ይሄ ነው የኔ የነበረኝ ነገር፣ የያዘኝ ነገር። ሰለሜ ቴንክ ዩ ሶ ማች። ሉዬ በጣም አመሰግናለሁ። በጣም ጥሩ ፖይንቶች ነው ያነሳሽልን። ብዙዎቻችን የምንፈተንበት ጉዳይ ነው። ትክክለኛውን መረጃ ለማግኘት መቻል ነገሮችን እንዳንጀምር ያደርገናል። ነገር ግን እንደዚህ አይነቶቹን ላይቭ ሴሽኖች የምናካፍላችሁ ትክክለኛ ኢንፎርሜሽን ማግኘት እንድትችሉ ከኛ የህይወት ልምድ እንድትወስዱ ነው እና አድማጭ ተመልካቾቻችን ትክክለኛ ኢንፎርሜሽን ይሄን ቢዝነስ ለመጀመር ቢዝነስ ፔጆች አሉን። እዛ ላይ ሄዳችሁ ሊንኮቻችንን ታገኛላችሁ። ዌብሳይታችን ላይ ሳይን አፕ ማድረግ ብቻ ነው የሚጠበቅባችሁ ትክክለኛ ኢንፎርሜሽን ለማግኘት ስለ ቢዝነሱ። እንደገና ውሳኔ ብዙ እንቸገራለን ቶሎ ወደ ውሳኔ ለመግባት እና አክሽን ተኮር መሆን ይጠበቅብናል በህይወታችን ለውጥ ለማምጣት እና እንደገና ደግሞ ባላንስ ያልሽው ራሱ በጣም ትልቅ እንትን ነው። ሁሉንም ነገር አብረን ማስኬድ እየቻለን እየኖርንም ደስተኛ የሆነ ላይፍ ለመምራት የሰው ልጅ የሚፈልገውን ነገር መፈጸም ማድረግ አለበት። ምንድነው ሁል ጊዜ እናቶች ስንሆን ትኩረቶቻችን በጣም ልጆቻችን ላይ ነው። ይሄ ከተፈጥሮ ጋር ተያይዞ የሚሰጠን ነገር ነው።
ለቤተሰብ እንተጋለን እንደክማለን፣ ግን የሆነ ቁጭ ስንል ምን ይዣለው፣ ራሴን በእውቀት አንጫለው ወይ፣ የሚያስደስተኝን ነገር አድርጌያለሁ ወይ የሚለው ነገር ሁል ጊዜ እንትን ይልብናል እና ለልጆቻችን ጥሩ ጊዜ እየሰጠን የምንፈልገውን ነገር አፕላይ ያደረግንባቸው ጊዜ ኖሮን ለራሳችን ቢውልድ ማድረግ የምንችለው ፊውቸራችንን ማሳመር የምንችልበት ትልቅ አጋጣሚ ነው እጃችን ላይ ወደቀው እና ዛሬ የምትሰሙን ሰዎች ይሄንን የምትሰሙት በአጋጣሚ አይደለም እና እኛ እድለኞች ስለሆንን ብቻ ሳይሆን ውሳኔ ስለወሰንን የውሳኔ ሰዎች በመሆናችን ነው። ተጨማሪ ጊዜ ለቤተሰቦቻችን ኖሮ ሰጥተን እንደገና ደግሞ ቢልድ ማድረግ የራስ የሆነ ቢዝነስ ከተቀጣሪነት ላይ መላቀቅ የተጨማሪ የገቢ ምንጭ ለመፍጠር ያደረግነው ውሳኔ ነው እዚህ ጋር ያስገኘን እና እንደምትማሩበት አሁንም ተስፋ አደርጋለሁኝ። ሼር ስላረግሽን ሄሉዬ በጣም አመሰግናለሁ። እንግዲህ በዚህ አጋጣሚ እኔም ውሳኔ ለመወሰን ወይም ደግሞ ቢዝነስን ለመጀመር የያዙኝ የነበሩት ነገሮች ምንድናቸው? ሰርክል አለመምረጥ መቻል ወይም ደግሞ የሆኑ ኢንፎርሜሽኖች ሲመጡ የሆነ ስኪፕ ማድረግ እንደገና ነገ ከነገ ወዲያ እያሉ የመግፋት ችግር ነበረብኝ እና እንዲህ አይነት ኢንፎርሜሽኖች ሲመጡ ብዙ ጊዜ ብዙ ሰዎች ያጮሁት ለምሳሌ የዲጂታል ቢዝነስ ሚስጥር ሲጋለጥ ምናምን እየተባለ ከአመታት በፊት በጣም ይወራ ነበር እና ማሱ ያወራው የነበረውን ነገር ትኩረት ሰጥቼ ምን ስለሆነ ነው እንዴት ነው ለምን እንደዚህ ተባለ ምናምን ከማለት ይልቅ በቃ ነው አጭበርባሪ ናቸው በቃ ከሃይማኖት ጋር የማያያዝ ነገር በራስ ያለ መመርመር በራስ ውሳኔ እንዴት ነው ብዙ ሰዎች ያወሩት ነገር ወይም ደግሞ የተራገበውን ነገር ይዘን ሳናይ ሳንመረምር ሳናረጋግጥ በቃ ለኔ አይደለም ለኔ አያስፈልገኝም እያለን ምንገፋቸው ብዙ እድሎች አሉና ከቤታችሁ ሆናችሁ መስራት የምትፈልጉ ከሆነ የራሳችሁ ቢዝነስ ቢልድ ማድረግ የምትፈልጉ ከሆነ ለልጆቻችሁም ለራሳችሁም ጊዜ እንዲኖራችሁ የምትሹ ከሆነ ይሄ ቢዝነስ ለእናንተ ነው ላለሁኝና እንዲህ አይነት ቢዝነስ ለመስራት ደግሞ መረጃ ትክክለኛ መረጃ ማግኘት ያስፈልጋል። ትክክለኛውን መረጃ ታገኙታላችሁ። ነፃ ነው። ኮሚኒቲ ጋር አብሮ መስራት ይሄ ሰርቶ ከሚያሰራ ነቅቶ ከሚያነቃ ሰው ጋር ሰርክልን መምረጥ መቻል ትልቅ አስተዋጽኦ አለውና ልጋብዛችሁ ወዳለሁኝ። እስኩዬ ወደ አንቺ ልምጣ። ማያቅሽ የምንመችም ግን ራስሽን በማስተዋወቅ ዛሬ በአጋጣሚ ይመለከቱን ለመጀመሪያ የሚያዩን ሰዎች ሊኖሩ ይችላሉና ራስሽን በማስተዋወቅ ጀምሪልን። እሺ ሰሎምዬ አመሰግናለሁ በጣም። እስከዳር እባላለሁ። እንግዲህ ዋሽንግተን ስቴት ነው የምኖረው። ኦንላይን ቢዝነስ ከጀመርኩኝ 6 ዓመት ተኩል ሆኖኛል። አሁን የግሎባል ቢዝነስ ኮች ነኝ። ለልጄ ደግሞ ለርኒንግ ኮች ነኝ እና ፉል ታይም የልጄ እናትና አስተማሪ ነኝ። በፓርት ታይም ደግሞ ቢዝነስ ራን እያደረኩ ነው የምገኘውና ጥያቄሽ የነበረው ዛሬ ምንድን ነበር አቆማችሁ የነበረው ነው አይደለ? መጀመሪያ ከመጀመራችን በፊት በአንደኛ ደረጃ ላክ ኦፍ ኖሌጅ ነው። እኔ ይህንን ነው የምለው። ምክንያቱም ለመረዳት ትንሽ ጥረት ብናደርግ ኖሮ እርግጠኛ ነኝ እኔ 10 ዓመት አሜሪካ ተቀምጬ ከዛ በኋላ አልነበረም የምጀምረውና ትልቁ ነገር ላክ ኦፍ ኖሌጅ ነው። ትክክለኛ እውቀት ለማግኘት ምንም አይነት ጥረት አለማድረግ ነው ወደኋላ ያስቀረኝ ብዬ ነው ማስበው። በአንደኛ ደረጃ እሱ ነው። ሁለተኛ ደግሞ ኢቭን ላክ ኦፍ በርኒንግ ዲዛየር ማለት ነው። እኔ ከዛ በፊት ብትጠይቂኝ ገንዘብ የምገፋ ሰው ነበርኩ። አሜሪካ ቁጭ ብለሽ እንዴት ነው እንደዚህ የምትዝናኙ ምናምን እስክባል ድረስ ማለት ነው። በፍጹም መጨናነቅ የሚባል ነገር አልወድም በላይፌ በሙሉ። ስለዚህ የዛን ያህል በጣም የሚያንገበግበኝ ነገር ስላልነበረ እግዚአብሔር ይመስገን ታላላቆች እዚህ መሆናቸው ጠቅሞኛልና የዛን ያህል ራሴን በርናውት ለማድረግ ምጥር ሰው አልነበርኩኝም። በቃ ነፃ ሰውን ነበር ስራ የምሰራው ከትምህርት ላይፌ ውጪ ባለው በብሬክ ታይም ምናምን ነው እንጂ የምሰራው ይሄ ተጋግጦ ምናምን ገንዘብ ለማግኘት ምናምን የሚባል ነገር ተፈጥሮብኝም አያውቅም በጭንቅላቴና
በቃ ሰርቫይቭ ማድረግ ከቻልኩ ከዛ በተረፈ ደግሞ ፋይናንሻሊ ሰኪውርድ መሆን ያለብኝ ፋሚሊ ቢውልድ ሳደርግ ነው። ኃላፊነቴ ስለሚጨምር ለዛ ደግሞ ትምህርቴን እየተማርኩ ነው። ስለዚህ ትምህርቴን ስጨርስ ይደርሳል ብዬ ነበር በቃ በሪላክስ ሞድ ስኖር የነበረው ማለት ነው አሜሪካን ሀገር እና በኋላ ላይ ግን ለካስ ያ ነው ሰነፍ ያደረገኝ ሲገባኝ ማለት ነው። የእውነት በርን የሚያደርገኝ ዲዛይር የተፈጠረው ናቲን ወልጄ ቤቶኜ ማሳደግ አለብኝ ብዬ ስወሰን ትሩሊ በቃ ነፃነት ምን ያህል ቫሊዩ እንዳለው አንደርስታንድ አደረግኩ ማለት ነው። ከመውለዴ በፊት 3-4 ወር አካባቢ ከወለድኩ በኋላ ደግሞ ለ1 ዓመት ቁጭ ባልኩበት ሰዓት በትክክል ቫሊዩ ማድረጋቸውን ነገሮች ሳያቸው በእውነት በጊዜ ነፃነት መኖር እኔ ከገንዘብ በላይ ቫሊዩ የምሰጠው ነገር ሆኖ አገኘሁት ማለት ነው። ምክንያቱም ብዙዎቹ በላይፌ ቫሊዩ ያደረኳቸው ነገሮች እውነት ለመናገር ገንዘብ ገዝቷቸው ማይቅም ወደፊትም አይገዛቸው እና ከእግዚአብሔር ጋር የእውነት ኮኔክት አድርጌ እንድኖር የሚረዳኝ ሰላሙንም፣ ደስታውንም፣ ፍቅሩንም፣ ጤናውንም እያንዳንዱ የሚያስፈልገኝን በጎ የሆኑትን ነገሮች ሁሉ እግዚአብሔር ነው ሊሰጠኝ የሚችለው እና ከዛ አንጻር ደግሞ የሀገሩን ነገር እያየሁት ስመጣ በ10 ዓመቱ ጀርኒዬ የተረዳሁት ነገር በቃ ሰው የጊዜ ነፃነት ከሌለው የቱንም ያህል ገንዘብ ቢኖረው የቱንም ያህል እውቀት ቢያካብት የሚፈልገው ሚኒንግፉል ላይፍ መኖር ግን ቀላል እንደማይሆን ገባይ ማለት ነው እና ለዛ ነው በቃ ዱ ኦር ዳይ የሚል ዲሲሽን ውስጥ እንድገባ ያደረገኝ። እንዳልኩሽ ብዙም የዛን ያህል እንትን የምጨነቅ ሰው አልነበርኩኝም። እውነት ለመናገር ባለቤቴ ፉል ታይም ስለሚሰራ መሄድ ስለምችል ሊያኖረን የሚችል ገንዘብ እሱ ጀነሬት ማድረግ ከቻለ ፉል ታይም ትምህርት ቤት ልሄድ የወሰንኩበት ሰዓት ነበረ እና ዴር ኢዝ ኖ ዌይ ማለት ነው ኖሌጅ ባላገኝ የእውነተኛ በርኒንግ ዲዛየር ውስጤ ባይፈጠር ኖሮ እንዲህ አይነቱን ዲሲሽንም ልወስን አልችልም ነበረ ከኔ ከህይወቴ ልምድ የተነሳ ማለት ነው እና በኋላ ላይ ግን በደንብ ገባኝ ማለት ነው። 1 ዓመት ሙሉ ያጣጣምኩትን ነፃነት ማስቀጠል ከፈለኩኝ ለልጄም ፉል ታይም እናት ሆኜ እኔም በነፃነት መኖር ምርጫዬ ከሆነ ጀስት ለሰርቫይቫል መስራት እንደሌለብኝ ገባኝ። ምክንያቱም ይሄን አንደርስታንድ ያደረኩት እኔ በነገራችን ላይ ገና አሶሺየት ዲግሪን ጨርሼ ትምህርት ከመቀጠሌ በፊት 3 ዓመት ያህል ቆይቼ ስለነበረ በትዳሩም በልጁም በእርግዝናው ምክንያት ከዛ በፊት ግራጁዌት ያደረጉት ጓደኞቼ በደንብ አድርገው ላይፍ ምን እንደሆነ አሳይተው ነበረ እና ምንም የሚያጓጓኝ ነገር እንዲጠፋ ነበር የሆንኩት በሚገርም ሁኔታ ማለት ነው። ስጓጓ የነበረው እኔ በቃ ፋይናንሻሊ ሴኪውርድ መሆን ዋንስ አይ ጋት ዲግሪ በቃ 9 to 5 ሰራለው እና the happiest person ምናምን መሆን ነበር የመሰለኝ እና ኧረ እንደው ልፋታችን የሚሉ ልጆች ተፈጥረው አየው ማለት ነው። ምክንያቱም የወለዷቸው ልጆች እንኳን ማሳደግ ያልቻሉ ጠዋት ተነስተው እየተነጫነጩ እያለቀሱ ዴኬር ልጆቻቸውን ጥለው የሚሄዱ እንደዚሁ በቃ ስልካቸው ላይ ምን ተባለ ምን ተደረገ እያሉ እየተጨናነቁ በቃ የሚኖሩትን ላይፍ ስሰማ እንዲህ ለዚህ ነው እንዴ ተማርነው እንድል አደረገኝ ማለት ነው እና በቃ ነፃነት ወይም ሞት ብዬ መስራት እንዳለብኝ የገባኝ ሰዓት ላይ ኖሌጅ የማገኝበትን መድረክ እግዚአብሔር ፈጠረልኝ እና ዋንስ ግን ሳይ ፖሲቢሊቲዎቹን ሳይ ሰዎች ምን እያደረጉ እንደሚሰሩ ሳይ በቃ the rest of my life ዋጋ መክፈል ካለብኝ 10-20 ዓመት ቢፈጅ እንኳን ዲዘርቭ ያደርጋል ነው ያልኩት። ምክንያቱም እስከዛ ድረስ እንኳን በነበረው ጀርኒ እንኳን ሳልጀምር የቢዝነስ ጀርኒውን ስቆጥረው ቢያንስ 18 ዓመት ምናምን ተምሬ ነበር። 18 ዓመት የተማርኩት ትምህርት አሁን 2 ዓመት ብጨምር ነፃነት የማይሰጠኝ ከሆነ ለምን ከዚህ በኋላ እድሜ ሰጥቶኝ 10 ዓመት አልሰራም? ለነፃነት ነው መስራት ያለብኝ። ከዛ በኋላም the rest of my life መቀጠል ነው ያለብኝ የሚለውን ውሳኔ እንድወስን አደረገኝ ማለት ነው እና በፊት ፍርሃት ነው፣ እውቀት ማጣት ነው፣ እንደገና ደግሞ የግንዛቤ ጉድለት ነው ብዬ ነው የማስበው ያቆመኝ እና ዋንስ ግን I got the right system, the right people እና ደግሞ በትክክል ፕሩቭን የሆነ ስትራክቸር ያለው ካምፓኒ ሳገኝ ግን ወደኋላ እንዳልመለስ ሆነ ማለት ነው እና ለዚህ ያቆሙኝ ነገሮች በአጠቃላይ እንግዲህ በጥቅሉ ያው የእውቀት ማነስና የእውነተኛ ፍላጎት መጉደል ነበረ እንጂ ዋንስ አይ ጋት ሲስተም ግን አይ ኔቨር ሉክድ ባክ እልሻለሁ። ይኸው ነው እንግዲህ ሰሎምዬ፣ እናመሰግናል። እኔም በጣም አመሰግናለሁ እስኩዬ። እውነት ነው በጣም እውቀት ማጣት፣ በዛ ነገር ላይ በቂ እውቀት አለማግኘት፣ መረጃ ማጣት እንድንቆም ወደፊት እንዳንራመድ ያደርገናል እና በዛ በተጨናነቀ ላይፍ
ስኬጁላ አዲስ እናት ሆና ተማሪ ሆና የጀመረችው ቢዝነስ ነው። እንግዲህ ከስሯ በጣም ብዙ ሰዎችን ብዙ እናቶችን ማገዝ መርዳት የቻለችበት እና ለእኛም የተረፈችው እንግዲህ ሲኒየር ኮቻችን ናት። ለማታውቋት እስከዳር ታደሰ ጥሩ የህይወት ልምድ ታገኙበታላችሁ። ፔጇን ብትከታተሉ ትልቅ ውሳኔ ነው። ውሳኔ በህይወታችን ውስጥ ምን ያህል ለውጥ እንደሚያመጣ ወደ ለውጥ እንዳንራመድ ከሚያቆሙን ነገሮች አንዱ ውሳኔ መውሰድ አለመቻል ነው እና እውቀቱን በዚህ ዙሪያ መረጃውን የምትፈልጉ መረጃው ይኸው በእጃችን ነው። የውሳኔ ሰዎች ብቻ ነው መሆን የሚጠበቅባችሁ። እኛን የቢዝነስ ባለቤት አድርጎ ለእናንተ ደግሞ እንድንተርፍ ለእናንተ ደግሞ እየመጣን ሼር እንድናደርግ ያደረገን የውሳኔ ሰዎች በመሆናችን ነው። ብዙዎቻችን እንመኛለን ህይወታችን ቢቀየር፣ የምንፈልገውን አይነት ታይም ፍሪደም ብናገኝ፣ የገንዘብ ፍሪደሙን ብናገኝ፣ የቢዝነስ ባለቤቶች ብንሆን። ግን ሁሉ ነገር በምኞት ብቻ የሚመጣ ሳይሆን የውሳኔ ሰዎች መሆን እንደሚጠበቅብን ነው እንግዲህ የተማርነው ከዛሬ ውይይታችን። ብዙ ፖይንቶች እንደያዛችሁ ተስፋ አደርጋለሁኝ። አብሮን ከኛ ጋር አብሮ ለመስራት፣ ለመለወጥ፣ ለመማር፣ ለማደግ ፈቃደኛ የሆነ ሰው እዚጋ ዌብሳይት ያለ ዌብሳይት ላይ ሄዳችሁ በጣም ቀላል ስቴፕ ነው የሚጠበቅባችሁ መውሰድ የሚጠበቅባችሁ። ኢሜል አድሬሳችሁን ትሰጣላችሁ፣ ስማችሁን ትሰጣላችሁ። ከዛ በኋላ የነፃ ገለጻውን ታገኛላችሁ ማለት ነው። ትክክለኛ ነው ወይ አይደለም የሚለውንም ምን አይነት ቢዝነስ ነው፣ ምን አይነት ሰዎች ነው እየሰሩ ያሉት፣ ሁሉንም ነገር ውስጥ ታገኙታላችሁ። እንግዲህ እኛ ከምንሰጣችሁ መረጃ በተጨማሪ ማለት ነው እና እንደዚህ ፊታችንን ገልጠን እየመጣን በየቀኑ ደግሞ ለወገኖቻችን ይጠቅማል ይበጃል የምንለውን ከራሳችን ልምድ ተነስተን የምናካፍለው እንዲሁም ይሄ ሁሉ አመት እየሰሩ ያሉት እህቶቻችን ኦልሞስት 2 አመት ሊሆነኝ ነው ትክክለኛ የሚሰራ ሲስተም ስላገኘን ነው። ትክክለኛ የሚሰራ ሲስተም የቢዝነስ ባለቤት መሆን የምትሹ ሰዎች ዛሬ እንግዲህ አጋጣሚ አይደለም ይሄን የሰማችሁት፣ ፈጣሪ ፈቅዶ ነው ወደ ህይወታችሁ የመጣ ነው። ዛሬ ደቂቃዎችን ሼር ልናረጋችሁ እንትን ያለው ማለት ነው እና እንደምትጠቀሙበት ተስፋ አደርጋለሁኝ። ሁል ጊዜ ማክሰኞና ሐሙስ ላይቭ የነፃ ገለጻ አለ። ላይቭን መመልከት ለማትችሉ ሰዎች ደግሞ ሪካርዱ ምን ጊዜም አለ። ሳይን አፕ ባረጋችሁ ሰዓት የምታገኙት ነው እና ብቻችሁን አትሆኑም። በኮች ሜንተር ጋይድ የሚያረጋችሁ ቢዝነስ ትሬኒንግ ሳይት፣ ኮሚኒቲ፣ ኦንጎይንግ የሆነ ኤጁኬሽን ማግኘት የምትችሉበት የጊዜም የገንዘብም ነፃነት እንዴት ማግኘት እንችላለን የሚለውን እውቀት የምታገኙበት ቢዝነስ አይነት ነው እና የተማራችሁ የቢዝነስ ባለቤት መሆን የምትሹ ሰዎች በራችን ክፍት ነው። ስለነበረን ጊዜ ስለሰጣችሁኝ ጊዜ እህቶቼ እጅግ በጣም አመሰግናለሁኝ። እንግዲህ በሚቀጥለው በእኔ ፔጅ በሌላ ርዕስ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም አዳር። አመሰግናለሁ።